ሰበር ዜና ሲጠበቅ እንደነበረውና እንደተፈራው አሜሪካ የኢራን የኒውክሌር ጣቢያዎችን አጠቃች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳለውም በግዙፉ ቦምብ ጣይ አይሮፕላናችን የኢራንን 3 የኒውክሌር ጣቢያዎችን አጥቅተናል ብሏል። በሌላ ሰበር ዜና የትራምፕን ንግግር ውድቅ ያደረጉት የኢራን ባለስልጣናት በኒውክሌር ጣቢያዎች ላይ የደረሰ ከባድ ጉዳት የለም፣ በጥቂቱ የሚጠገን ነው ብሏል። በሌላኛው ሰበር ዜና ደግሞ የኢራን ብሔራዊ ቴሌቪዥን አሁን እንዳስታወቀው ከሆነ 3ቱም የኒውክሌር ጣቢያዎቻችንን ቀድመን ጥቃት ሊሰነዘር ይችላል በሚል ግምት ውስጥ በማስገባት ባዶ አድርገናቸዋል ብለዋል። እንግዲህ አሜሪካ ኢራን ላይ ጥቃት መሰንዘሯ ተከትሎ በመካከለኛው ምስራቅ ትልቅ ውጥረት ነግሷል። እጅግ ብዙ ሀገራት ስጋታቸውን እየገለጹ ይገኛሉ። አሜሪካና ኢራን እጅግ የከፋለ ጦርነት ውስጥ ሊገቡ ይችላሉ ተብሎ ይጠበቃል። ዓለም ሁሉ በዚህ ሰዓት የሚጠብቀው ደግሞ የኢራንን አጸፋዊ ምላሽ ይሆናል ተብሎ ይጠበቃል።